በዚህ የባንክ ካዝና ውስጥ $100,000 በላይ አለ እና አሁን ስለታሸገ ይህ ቁልፍ ወደ ውስጥ ለመግባት ብቸኛው መንገድ ነው። እናም ከነዚህ ሰዎች መካከል ካዝናውን ቀድሞ የነካ በውስጡ ያለውን ያገኛል። ሂዱ። ወይኔ ጉድ! ምን አደረክ? ሄ ክሪስ አለፈ። ሌላ ሰው የሚያልፍ ይኖር ይሆን? ኦ እና ክሪስ ካዝናውን ነካ። እኔ ግን ምንም አላደረኩም ነበር። እጀታውን ብቻ ሳበው። ምንም አታገኝም። ይህ ለማታለያ የተዘጋጀ ካዝና ብቻ ነበር። አሁን ልጆቹ በሁሉም ፈተናዎች ውስጥ ያልፋሉ። እናም የሚያሸንፈው ካዝናውን ለአባታቸው $100,000 ሽልማት ያለው ካዝና እንዲሆን ተስፋ ያደርጋሉ። ኦ አምላኬ! ኖላን ሂድ። እየሄደ ነው። ልክ አሁን ከራስህ በላይ አንድ አለ። ቻንድለር አንዱን መታው። አይ በጣም ተቀራራቢ ነበር። ልሞክረው ነው። ኖላን እድገት እያሳየ ነው። ሊያሸንፍ ነው እና ይሄው ሄደ። ለምንድነው በዚህ ረገድ በጣም ጎበዝ ሆንኩት? ምክንያቱም አንተ በጣም ቀጭንና ረጅም ስለሆንክ ነው። አባትህ አሁን $100,000 አሸነፈ። ወይስ በሚቀጥለው ደረጃ ሰው ሰራሽ ምስል መሸከም አለብህ? እየቀለድክብኝ ነው። ወደ ተወዳጁ ክፍል እንኳን ደህና መጣችሁ። የቀይ ሶል ኩባያዎች ከተማ። እዚህ ውስጥ ከ1 ሚሊዮን በላይ ቀይ ሶል ኩባያዎች አሉ። እውነቱን አይመስለኝም። ካዝና ሊከፈት የሚችለው ምን እዚህ ውስጥ ልታገኝ ትችላለህ? ቁልፍ። እኔ ነኝ መጀመሪያ ያልኩት ቁልፍ። ፍለጋ ጀምሩ። ይህ ለማለት በጣም የሚያረካ ነው። ቁልፍ እየፈለጉ ያሉም አይመስለኝም። ቻንድለር ያንን ቁልፍ ፈልገው። ስለዚህ ነው የምናገረው። አባትህ አሁን ምን እንዳሸነፈ $100,000 ካሸነፍክ አባትህ አሁን ቴስላ መኪና ያገኛል። መመልከታቸውን ቀጥሉ። ወደሚቀጥለው እንሂድ። ልጆቹን ወደሚቀጥለው ካዝና አምጥቻቸው የጋራጁን በር እንዲያዩ አይናቸውን አስሬዋለሁ። አሁን እየወረደ ነው። ከስር ማለፍ አለባችሁ። ሂዱ። ካርል አደረገው። ካርል መጀመሪያ ነካው እና $100,000 አሳየኝ። ምናልባት 100,000 ላይሆን ይችላል። 100,000 አይደለም። ነገር ግን አባትህ $10,000 በጥሬ ገንዘቡ አሸንፈዋል። ሰውዬ ለአባትህ ግድ የለህም? የማይረባ አሳዛኝ። የሚቀጥለው ካዝና 100,000 ይኖረው እንደሆነ ነኝ። ይህ የሎጎ ተራራ ነው። ያ ደግሞ አየር ላይ የተንጠለጠለ ቁልፍ ነው። ከእናንተ መካከል እነዚህ ሎጎዎች ተጠቅሞ ወደ ቁልፉ ቀድሞ የገነባ በካዝናው ውስጥ ያለውን ያገኛል። ቻንድለር ጥሩ የዝላይ አቅም አለ። ዘለህ ለመያዝ ትችላለህ። ቁርጭምጭምቴ። የሚቀጥለውን ፈተና ካላሸነፍክ ትባረራለህ። ይህ ሁሉ ልፋት ለምን? ለማሸነፍ መጥፎውን መርጠሃል። ይህንን የሚቀጥለውን ፈተና ካላሸነፍክ በጣም አዝናለሁ። ወደ ሌዘር ክፍሉ ተመልሰናል። በዚህ ውስጥ እንዴት እናልፋለን ተብሎ ነው። እንደምታዩት ይጠፋል፣ ከዚያም ተመልሶ ይበራል። ሌዘሮቹ ጨረሮቹን ሲጠፉ በመካከላቸው ማለፍ አለባችሁ። ቻንድለር የሌዘሩ ጨረር ከነካ አባትህ እናንተ ትወጣለህ። አውቃለሁ። እሺ እለፍ። ያ አንደኛው ነው። እንደገና ሊያደርገው ይችላል። ይህ ነርቭ ይነካል። እሺ እናንተ ለምን አትቀላቀሉትም? እኛ አለን። ምንድነው? የቻንድለር ፈተና። ይህ ሌዘር ጠፍቶ እስከሚመለስ አጭር ጊዜ ነው ያለው። ቆይ በቀስታ የሚያሳየው ማየት አለብኝ። ሌዘሩ ውስጥ ምንም ክፍተት የለም። በተሳካ ሁኔታ አደረገው። እንኳን ደስ አለ። ቻንድለር በካዝናው ውስጥ ያለው ምንድነው? ዘቅዝቆ ነው። ቻንድለር እንደሆንክ ተስፋ አደርጋለሁ። ቆይ እንዴት አወቅ? ግን ቢያንስ አልተባረርክም ቻንድለር። እናንተ እዚህ ከመግባታችሁ በፊት ይሄንን አድርጌ ነበር። ይሄ ካዝና በኤሌክትሪክ ሽቦዎች የተጠበቀ ነው። ሽቦቹ ምላሽ የሚሰጡት ለብረት ብቻ ነው። ስለዚህ መንካቱ ደህንነቱ የተጠበቀ ነው። ግን ልጆቹ በዚህ ትንሽ ብልሃት ለማስፈራራት ሞከርኩ። ልጆች እነዚህ ሽቦቹም በእውነቱ ኤሌክትሪክ እንዳላቸው በማሰብ በእግራቸው ጫፍ ሲራመዱ ማየት የሚያስቅ መስሎኝ ነበር። ግን ክሪስ በሆነ ምክንያት ምንም ፍርሃት አልነበረውም። ስለዚህ ወደሚቀጥለው ክፍል ለመሄድ ወሰን። አመሰግናለሁ ክሪስ። ወደሚቀጥለው ክፍል እንኳን ደህና መጣችሁ። ምንድን? ሁሉም ሰው ቦታውን ይያዝ። ካዝናውን ማን እንደሚከፍተው ድምጽ ትሰጣላችሁ። ምናልባት ከዚህ ካዝና በስተጀርባ $100,000 ይኖር ይሆናል እና ህጉ ምንድነው? ለራሳችሁ ድምጽ መስጠት አትችሉም። ካዝናው ማን እንዲከፍተው ትፈልጋለህ? እኔ ለኖላን ድምጽ ሰጠው፣ ምክንያቱም እንዲያሸንፍ ስላልፈለኩ ነው። የነብራስካው ኖላን 2 ድምጽ አግኝቷል። ቻንድለር አንተ ለማን ድምጽ ሰጠ? ክሪስ። ይህ ማለት ኖላን በ2 ድምጽ አሸነፈ። $100,000
ይህን አገኛለሁ አባዬ። በሚቀጥለው ክፍል የብረት መፈለጊያ ትጠቀማላችሁ። ለምን? በዚህ ግዙፍ የባህር ዳርቻ አሸዋ ውስጥ ቁልፍ አለ። ፈተናው ይጀመር። ቁልፉን ማግኘት እችላለሁ። አቁም። ቁልፉን ለማግኘት እየሞከርኩ ነው። ድንጋይ አገኘው። ድንጋዩ ቁልፍ መስሎኝ ነበር። በከንቱ አሸዋ ውስጥ ተጨማለኩ። እሺ፣ እውነቱን ለመናገር ቁልፉን አግኝተውታል፣ ግን ተሰብሯል። አይቆጠርም። ይቆጠራል። $5000 የሆም ዲፓ የስጦታ ካርድ በማሸነፍህ እንኳን ደስ አለ። ይህ የማንኛውም አባት ህልም ነው። የዚህ ቪዲዮ መጀመሪያ ላይ ይህ ትልቅ ካዝና ባዶ ነበር እና በጥቁር ጨርቅ ሸፍነነው ነበር። አሁን ግን ያንኑ ካዝና $100,000 የገንዘብ ሽልማት እንሞላዋለን። እንደምታዩት ወደ መጀመሪያው ክፍል ተመልሳችኋል። እዚያ ላይ ሚስማሮች አድርገሃል? አዎ። ያስታውሱ፣ በላዩ ላይ እንድትወጡ አልፈልግም። ይህንን ቀድሞ የነካ በውስጡ ያለውን ያገኛል። $100,000። ሂዱ። አትግደሉኝ። ይኸውልህ ክሪስ፣ ያ ጥሩ ሙከራ ነበር። ልጆች መስተዋቱን ብቻ ሰበሩት። ኖላን ተጠንቀቅ። ኖላን ነካው። ኖላን ካዝናውን ተከፍቷል። ግባበት። 100,000 ይኸውልህ። አዎ $100,000። ይህን ሁሉ ገንዘብ እዩ፣ ሁሉንም እዩ። ተመልከት አባዬ፣ ወደ 100,000 አገኘ። ባንተ በጣም ኮርቻለሁ ኖላን። እንደነዚህ ያሉ አስገራሚ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ እንዳረሱ። በዛኛው ቻናል ላይም የነበራችሁ ሰዎች በጣም ነው የማመሰግነው። በትልቁ ቻናል 1000 ሰብስክራይበር ሊገባ ስለሆነ በጣም ነው የማመሰግነው። ይህንን ቻናል ሰብስክራይብ ስታደርጉ እንደነዚህ ያሉ ቀውጢ ቪዲዮዎች ይለቀቃሉ። ሰብስክራይብ አድርጉ። የመቻችሁ